ጭራሽ በገዛ ሚስቴም ማዘዝ አልችልም ማለት ነው። እሰራላለሁ አንተን ታውቀኛለህ። እኔንማ ነገር ማን ስለሆንክ እነዚህ ልጆቹ እንዳያዩ እንጂ ቆይ እዛ ይሻላል። እሱ ላይ አቤት እዚህኛው ላይ እሱ ላይ ቆይም አራተው ቆርቆሮም ተው ምን እሷ እንትን እያለች እስትረ አረናኒ ምን ተቀጥቷል እንደስንት ነገር አብረን እንዳላሳለፍ ባየ ጊዜ ነው ነፈቴለም ታላልደ ና ከብቶቻችን አራንተም እንዴ ከብቶች እሷንም እኮ እንደዚህ ነው የሚያቅፏት የከተሜ ነገር እያየሁ አይደል በል እንግዲህ አንተ ሂድ የምትሄድበት ካለ እንዲሁ እያጮልቄ በሩን ዘጋው። እስኪ ውጭውንም አይታየት ላርክ ምንድን ነው ይሄ? ያያሉ ልብሱ ሲዋል አገኘ ቀርጻ እንዳለ አከማችች ለምን አሁን እንግዲህ እኔ በከተማ አንተ የሰው ጉድ ይቀርጻል። ይሄው እንዴት ነው ሳልተረዳኸኝም ማለት በከተማ ባለፈው ወጥቼለ እና እዛ ይሆን አንዷ ኖሯን ቀርጣ ታዲያ በቃ አንቺ ይሄን ያህል ተቆጥሮ የማያልቅ ብር ይስጥ ተቆጥሮ እድ እና አሁን አንተ እንደው የጓደኛህን ቀርጻ ልበላ እና አፈር በላ እንጂ አሁን እሱ አምስት ላም አስገብቶ እሱን ሲኩራራኒ አንድ እንኳን ጎኔ ደርቆ ተዳረሰው ነው። እንዴት በሰርጉ ቀን ጉድ ቅርጽ አሁን ይወጣል አይወጣማ ማ ሰው ጀምሯል ይወጣል እንጂ እንዳለ ፍንጥው አድርጌ ቀረብ ይወጣል ለቀቀው ፍንጥው አድርጌ አሁን እንዴት ነው ሻል ያለው እንዳለ በደንብ ታይ ሻል ኧረ ተው ይሄ ተባላችን ምን ትናለ እኔ ባሉ ሄድ በቃ ይወጣ ነው ላይ ወደ ለሞጣው ታዲያ ጉድ ቅርጽ ውለህ እያየሁ ዋና እኔ የማደርገው ነገር አለ ካልተረዳህ ሂድ አንተም መጠቀም ፈልጋለህ ኧረ ቆይ ብድን ምን እየሰራ አባቴ ምን እየሰራ ነው? እኔማ የምሰራውን እየሰራ ይላል ያስ ያስልክልክ እዛ አጋድመህ ትፈሰፍሳለህ። ምን ጨነቀ አንተ? እንዴት ትገባለህ? ሲጀመር እዚህ ከሁለታችን በስተቀር ማንም ሰው እንደማይገባ ታውቃለህ። እኔ መጣሁ አንተ ደግሞ ምን ላይ ያስተኛል? ምን ጨነቀ? ምን ላይስ ብተኛ ምንድነው የምታየው? ምንድነው ምን ይኸውልህ ጉድህን ላሳይህ። ኧረ አንተ ነውረኛ አንስተን ነው አከማችቼዋለሁ በብሉቱዝ ለዓለም ነው የማዳርስ። እንዴት ትቀርጸናለህ? ቆይ እና አንተ አንድልበትና የሆነ አቀር ትጠቀዳለህ። አሁን ነውጣ ማን ስለሆንክ ነው አንተ የኛን የምትቀርጸን? አታውቅኝም ማለት እኮ ማን ፈቅዶልህ ነው? ጭራሽ ደጃችን ድረስ መጠን እዚህ ቀረጽከን አይደለም? እና ለምንድን ትሰጠኛለህ? አጭሩን ልንገር አንዷን ለምን ትሰጠኛለህ? እኔ ጎኔ ደርቆ አንተ አምስት ነህ። ማን ስለሆንክ ነው ለማን የምሰጠው? ይሄንን ለዓለም እንዳዳረስልህ ከፈለክ ለማን ሰጠኝ? ከአሁን ታጠፋለህ? አታጠፋው? አላጠፋው። አታጠፋው? እኔ እናንተ ይለይልናል። ይለይልናል። ጭራሽ ለዓለሙ ልታዳርስ በብሉቱዝ እንዳለ አስተላልፈዋል። እንዳለ ዓለሙ ላይ ከቀሌትህን ያሉ እንዳለ እዚህ ገብተህ እንዲህ ጭር ላይ እያንደባለን በላውን
ለሞት ሰጠኛል። ቆይ አንተ አሁን ታጠፋለህ አታጠፋውም? አላጠፋውም። እኔ ልንገርህ፣ ይኸው ዛሬ በብሉቱዝ እንዲህ እንዳለ ከማዳረሰው ለሞት ሰጠኛል። ማን ስለሆንክ እንትን ጭራሽ በብሉቱዝ አገናኝተህ እንትን ልትለው? እኔ ነው ነገር ማን ስለሆንክ ነው? አንተ ገበደረ እንዴት ነው የምትጣለው? ምን ሲያደርግ እንዳገኘሁት አላወቅም። እሱ ጉድና የማይቻሉ ያጠፋታል። አላጠፋትም። እኔ ልንገርህ አሁን እንትን ካላልክልኝ የምለውን ካላደረክ ለምን ነው የማደርስ? ስላለ ታጠፋዋለህ ብያለሁ። ለምንድን ነው የማጠፋው? ኧረ ታጠፋው። ማን ፈቅዶልህ ነው ጭራሽ በካሜራ የምትቀርጸን? ለምን ሆነ እና ይቀርጽ? ለምን ሆነ እና ይቀርጽ? እንዴት ብትደፍረኝ ነው? ቆይ እንዴት ብትደፍረኝ? ቆይ እኔ አሞኛል፣ ጉንፋን ይዞኛል። እንትን አትበሉኝ። ይኸውልህ አሁን እኔ እንስማ። አጠፋለህ አታጠፋም? አላጠፋም። ቆይ እኔ ልንገርህ፣ ማጠፋለህ አንድ ነገር ትታረቅ። ይኸው አጌጥ ላሟን ይስጠኝና ላጥፋት። እኔ የምጠፋለታለሁ ላሟን ከሰጠኝ በኋላ። ለምን አባቱ ነው የምሰጠው ላሜን? አይ ነውረኛ ለምን እንደሌለ ከፈለክ አላትጠቅ ጉድህ አንዷ ለሚሆን ነው ኩዘት ያለችው እንዴ ላሟን ዝም ብዬ ልሰጠው? ያረቀ ነው እኮ አለማይቱ አይደለም ነገር ነው ነገር ሰው አለ ሰው ውስጥ ትገባለህ። አንተ ግን ስራ ይኸውልህ፣ እኔ አሁን ሌላ ነገር አልፈልግም። በተማንዳይ ካለመጣ ለምን ማዳር አርግጄላል ጥለ ያሁን አንተ ቸርጋ እኔ እናንተ እንግዲህ ሄዳ መታህል ሰው ይመታህል ሰው አደብ እንኮሮጨን ብቻለሁ እንዴ? እኛ እኮ ደብድበን አንተን እኮ እንትን ማለቱን አንችልም እንጂ ያው አሁን በእንደ ልክዋለሁ አይ ለሌላ አሁን እስካሁን የቀረጠ ለጓደኛ አንድ ነገር ብታረገኝ ለዓለም ነው የሚዳርስ ለዓለም ና ሁላ ማስጠኝ እስቲ። አይ እንግዲህ አፈን አትክፈል። እኔ ላም እንደ ላም ሊቀበል ዝም ብሎ ማክለት ደህና ለምን መሰለህ ደንባል ብያለሁ። አይኑን ያጉረጠርጣል። ደህና ለምን ፈልግኝ አንተ ያልገባ አሞኛልን እሱ ቂሎ አለ ዋይ ቂልነቱ አይችልም። መጀመሪያ ላሙ እኔ ሀበረት አልገባም። ጉንፋን ይዞኝ አትገባም አንተ እንዶ ና ግባና ዳኝ አቻለሁ ግባና ዳኝ ብያለሁ። አትገባም እኔ ፖስት ጨርሷል። እዚሁ ነና ተጨርሷል። እንዴት ተከናነብኩት ነው ከተናገረ ይሄ ነገር ብታረገኝስ ይሄ ነገር ግን ለምን ማዳረስ ይሄ ነገር ብታረገኝ ሳትገበላ መሰለህ እቺ ነው ለቺ ጨዋታው ዝም አትለው ጂድና ናገባ እኔ ባልሽ አንተም እንትን እንዳይል አሁን የለጆቹ ነው በቃሽ ናገባ ሰውና ተባብረላት እዛ ናገብ እኔ ይኸውልህ ቆይ አይተትላልክ አንተ አይደለም ምን ልትሆን እኔ ኦ መርጥ ይኸውልህ እቺን እቺ ቀይ ካላቢያ እንትወስዳል ገና አሁን በቅርቡ ነው የወለደች እና ደረቋን እኔ ምን አልቤ ልጠጣ መሰለኝ አጭራሽ እንደገዛ ሰው መርጠህ ልትወስድ ነው እና እንደ እቺን ነፈልግ እቺን ትወስዳለህ ዓለም ከሚያደርሰው እቺን ኦ እንግዲህ አሁን ተስማምተናል። ይኸውልህ እቺ ገና ቅርብ 15 ቀንም አልሞላትም። አንተ ላም ወልቷል። በነፃ ራሱ ሰጠኝ ጥሩ ነበር እንጂ በነፃ ነው አሁን ነግሬሃለሁ። እቺን ትወስዳታለህ። ያቺን ነው ፈልገው እቺን ነው የምሰጠው እያለሁ እንግዲህ ያቺን አልሰጠም። እቺ ጠባዋ ራሱ ቁጭላ ነገር እቺን ነው ፈልገው እሱን ትለምዳታለህ። እንኳን ሌላም አልምዳት እቺን ነው ፈልገው። አይ እንግዲህ ተናግሬያለሁ። እቺን ትወስዳታለህ። እሷን አልፈልግም። እቺን ነው ፈልገው። ለፍታት የቱ ጋር ነው ማሰሩ ናይና ባና የምትጠጋት እቺኛዋን ትወስዳታለህ ብያለሁ። ና እቺን አልወስድም እለቀዋለሁ። እልክብልሃለሁ። ለምንድን ነው እቺን እቺኛዋን ትወስዳታለህ ብያለሁ አይደለም? እያዘርኩ ነው ላለማዳረስ እለቀዋለሁ። ልሄድ ነው። እቺኛዋ ገና 15 ቀንም አልሞላትም አልኩህ። እኛም ገና እያለብናት ነው ያለው። ስለዚህ እቺኛዋን ነው የምትወስደው። እኔም እኮ ልንገርህ የሚታለብ ተናግሬያለሁ። እንግዲህ ብዙ አታስወራኝ።
የሚታለም ነው ፈልገው እንደውም አልሰጥም። ሰሞኑን ጉሮሮ ደርቋል። በዚህ በእንትኑ ማሽቶ ለምን ፈተው አይደል? እኔ ምን ገዶኝ? አሁን ተወስዳታለህ አትወስዳትም? የኔ እናንተ ጓደኝነት ከወዲያ ተቆራርጧል። እንግዲህ ስለዚህ ይቺን ነው ፈልገው ይቺን ተጠቅሜ ልሄድልህ። ይቺኛዋን ተወስድበት። ቆይ እንደውም ተው ውጣ፣ ቀጥል። ለምን ለማህበረሰቡ አይደለም ለዓለም አዳርሰው። እኔ ምንም ግድ አይሰጠኝም። በሉጣ ነው እኮ ፍንክቻ ነው። ከዚህችን ራስ አልሰጠም ጭራሽ። ካንተም ብሶ ትመርጣለህ እንዴ? ውጣ ከዚህ። እሺ ቢያንስ ምንድን ነው ጥጃ ካለስ የትኛው ጥጃ? ጥጃ ኧረ በስመ አብ አልሰጠም አልኩህ። እንግዲህ ጭራሽ እኮ እንደገዛ ሰው መምረጥ ጀመርክ እኮ። ውጣ ቀጥል። ተው ግድ የለህ ውጣ ግድ ይላሉ። እሺ ቢያንስ ዶሮ እንኳን ጭራሽ ዶሮ ማሰኝ ዶሮ የለኝም። ተው ውጣ ተው ዶሮ ቀጥል። ውጣ ግድ ተው ግድ እንግዲህ አትበለኝ። ውጣ ተው ዶሮ እንኳን ተው ውጣ። እሺ ውጣ ግን ብለህ ውጣ ግን ተው ግን ተው። ምን አባት ተው አንተ እኔ አናግረዋለሁ። አንተ ጭራሽ መምረጥ ጀመረ እንዴ? አንተ ግን እንደው ምን አይነት ባለጌ ሰው ነው? ወይኔ ሆዬ እኔ ዶሮ እንኳን ሳልቀበል መንጣሽ እንዴ? እሱ ይልኮ ስለሆነ ነው እንጂ እንደው አይደለም። እኔ ብሆን አናትህን ብዬ ገላግዬ ነበር የምጥልህ። ምንድን ነው አናት የምትል? በማህበረሰቡ የሌለውን ቪዲዮ እንትን ብለህ እለቃለሁ በለህ መቀበል ነው። አሁንም እኮ አልተው በብሉቱዝ ገና እየዞርኩ ዓለምን ማዳረስ አሳይ። ውርደቱን ምንማ እንትን ብሎልሃል እንዴ? እሱ ቂል ስለሆነ ልትጠቀም ነው አንተ። እንደው ምን እንጠቀመው? እኔ መጀመሪያም እኮ እኔ በሰላም እንፍ ሌላ ሰው ቢሆን አናትህን ነው የሚለው። እሱ ቂል ስለሆነ ልንገርህ። ምን አንተ የሚሆነህ ማን ምን ትችላለህ? እሰራልሃለሁ። አንተን ታውቀኛለህ። እኔንማ በማገኘህ አገኘሃለሁ። ያለ ለምናምና ዶሮ እኔ የሚቆጨኝ እንደው አንድ ሲካካ ዶሮ እንኳን ሳላመጣ አንሳክ እንጂ እንደው እባክሽ እንዳትመጪ ጭራሽ በገዛ ሚስቴም ማዘዝ አልችልም ማለት ነው። አይ ሰው ጭራሽ መጡ ካሜራ ይቀርጽ ጀመር እንጂ ባለጌ። እሱማ ቆይ እሰራለታለሁ እንጂ በቀላሉ ማለት ላቀቃት። ወይኔ የሚለው አውግተህ ነው።